ወይኔ አትፍሪ። ኧረ ምንም የሚያሳፍር ነገር የለም። እድልሽ ሞክሪ። እሺ 5 ጥያቄዎችን ይዣለሁ። በጣም ቀላላቸው። 4ቱን ከመለሽ 500 ብር ሸልምሻለሁ። 5ቱንም ከመለሽ 1000 ብር ትሸልምሻለሽ። እሺ በጣም አሪፍ። እንደዚህ ይላል የመጀመሪያው ጥያቄ። አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራሉ? በአንድ ቀን? አዎ አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራሉ? መቶ ብላ መልሳለች። ቴንክ ዩ ቬሪ ማች። እሺ ወደ ሁለተኛው ጥያቄ የለም። ከሚከተሉት ስህተት የሆነው የቱ ነው ይላል። በጣም ቀላል የእንግሊዝኛ ጥያቄ ነች። ኤ ሺ ዶንት ላይክ ኮፊ፣ ቢ ሺ ዶዝንት ላይክ ኮፊ። ኤ ብላ መልሰታለች። ቴንክ ዩ። ኦኬ ወደ ሶስተኛው ጥያቄ እንለፍ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ? እኔ እንጃ። እዛ ቦታ ሊሆን ይችላል። እዛ ቦታ ሊሆን ይችላል ወይም ወደ ሀገር ወይም ወደ ኢትዮጵያ ይመለሳል ወይም እዛው ነው የሚያስለይ። እዛው ይቀበራል። እዛው ነው የሚቀበራል። አዎ ይሄ ነው መስበው። እንግዲህ እንዴት አድርገው ይመልሳሉ? ኦኬ እሺ አንድ ልትገምልሽ። ቆይ ጥያቄው አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ? በህይወት የተረፉት ናቸው ይመለሳሉ እንጂ ወደ ሀገራቸው። እሺ እሺ የተረፉት እንዴት ይቀበራሉ? እሺ እሺ አራተኛው ጥያቄ ደግሞ እንደዚህ ይላል። አንድ ቁጥር አሰብኩ፣ በሁለት አባዛውትና 10 ጨመርኩበት፣ መልሱ 100 ሆነ። ያሰብኩት ቁጥር ስንት ነው? የአንድ አስኪድ ገሞ አንድ ቁጥር አሰብኩ፣ አንድ ቁጥር እሺ፣ በሁለት አባዛውትና 10 ጨመርኩበት፣ መልሱ 100 ሆነ። ያሰብኩት ቁጥር ስንት ነው? 12 ብላ መልስ ሰጣለች። የመጨረሻው ጥያቄ ደግሞ ቫውል የሌለው የእንግሊዘኛ ቃል ረጅሙ የእንግሊዘኛ ቃል ምንድን ነው? አለቀው። ቫውል ታውቂያለሽ አይደለ? እንግሊዘኛ ላይ ቫውል የሚባሉት አናባቢዎቹ ማለት ናቸው። ኤ ኢ አይ ኦ ዩ። እነዚህ የሌሉት ረጅሙ የእንግሊዘኛ ቃል ምንድን ነው? ይለፈኝ ብላለች። ኦኬ እሺ እህታችን ስንት እንደመለሰች እንመለከታለን። የመጀመሪያውን ጥያቄ አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራሉ ብዬ ጠይቂያት 100 ብላ መልሳለች። እስኪ እንመልከት መልሱ ምን እንደሆነ። 100 በትክክል መልሳለች። ኦኬ ሁለተኛው ጥያቄ ደግሞ ከሚከተሉት ስህተት የሆነው የቱ ነው ብዬ ጠይቂያት ነበረ። ኤ ሺ ዶንት ላይክ ኮፊ፣ ቢ ሺ ዶዝንት ላይክ ኮፊ ይላል። እህታችን ኤ ብላ መልሳለች። መልሱን እንመልከት። ኤ በትክክል መልሰዋለች። ሶስተኛው ጥያቄ ደግሞ አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ ብዬ ጠይቂያት ነበረ። እህታችን መጀመሪያ ኢትዮጵያ መጥተው ይቀበራሉ ብላይ ነበር። ከዛ ግን እንድታስተካከል እድል ሰጥቻት በህይወት የተረፉትማ ሲጀመር አይቀበሩ ብላ ትክክለኛ መልስ መልሳለች። ያ የተረፉት ሲጀመር አይቀበሩም አይደል? ልትሸወጂ ነበር፣ ተሸውደሽ ነበር፣ አስተካክልሻት። ያ ኦኬ። ወደ አራተኛው ጥያቄ ከማለፋችን በፊት ተመልካቾቻችን እባካችሁ ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ አድርጉና ቤተሰብ ነው ላይክም እያደረጋችሁ። ወደ አራተኛው ጥያቄ ልለፍ። አንድ ቁጥር አሰብኩ፣ በሁለት አባዛውትና 10 ጨመርኩበት፣ መልሱ 100 ሆነ። ያሰብኩት ቁጥር ስንት ነው ብዬ ጠይቂያት እህታችን 12 ብላ መልሳለች። ትክክለኛው መልስ ግን 45 ነው። 45 ከሆነ አየሽ በሁለት ሳባዛው 90 ይሆናል፣ 10 ስጨምርበት 100 ይሆናል። አየሽ? ስለዚህ አራተኛውን ጥያቄ ተሳስታለች ማለት ነው። አምስተኛው ጥያቄ ደግሞ ቫውል የሌለው ረጅሙ የእንግሊዘኛ ቃል ምንድነው ብዬ ነበር የጠየቅኳት። እህታችን ይሄን ይለፈኝ ብላለች። ትክክለኛው መልስ ሪትም ነው። ሪትም ቫውል የሚባል የለውም። ኤ ኢ አይ ኦ ዩ ውስጥ አሁን የለም አይደለ? ስለዚህ ትክክለኛው መልስ ሪትም ነው ማለት ነው። እንግዲህ እህታችን ከተጠየቀችው 5 ጥያቄዎች ውስጥ 3ቱን በትክክል መልሳለች። ጎበዝ ናት በጣም። ለተሳትፎሽ በጣም አመሰግናለሁ እህቴ። አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራሉ? 100። እሺ ወዳጄ፣ ሁለተኛው ጥያቄ ደግሞ እንደዚህ ይላል። ከሚከተሉት ስህተት የሆነው የቱ ነው ይላል። ይሄ በጣም ቀላል የእንግሊዝኛ ጥያቄ ነው። ኤ ሺ ዶንት ላይክ ኮፊ፣ ቢ ሺ ዳዝንት ላይክ ኮፊ። ኤ። ሶስተኛው ጥያቄ ደግሞ እንደዚህ ይላል። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ?
አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ? በየቦታቸው ማለት በኢትዮጵያና በኬንያ ብላ በሁለቱም ነው የሚቀበሩት። ሁለቱም ሀገር ላይ በኢትዮጵያና በኬንያ በመሃል ድንበር ከወደቀሽ በኬንያ ይቀበራሉ። እሺ ወዳጅ በመሃልም ይቀበራሉ ብሎናል። ወደ አራተኛው ጥያቄ እንለፍ። አንድ ቁጥር አሰብኩ፣ በሁለት አባዛሁትና 10 ጨመርኩበት፣ መልሱ 100 ሆነ። ያሰብኩት ቁጥር ስንት ነው? እስኪ አንድ ቁጥር አሰብኩ፣ በሁለት አባዛሁትና 10 ጨመርኩበት፣ መልሱ 100 ሆነ። ያሰብኩት ቁጥር ስንት ነው ይላል። 50 ብሎ መልስ ሰጥተዋል። አምስተኛዋ ጥያቄ ደግሞ እንደዚህ ትላለች። ቫውል የሌለው ረጅሙ የእንግሊዘኛ ቃል ምንድን ነው? እንኳን ይለፍ ቫውል የሚባል ነገር የሌለው። ቫውሎችን ታውቃቸዋል አይደል? እንግሊዘኛ ላይ ያሉትን ኤ ኢ አይ ኦ ዩ እነዚህ አናባቢዎቹ ማለት ነው። እነሱ የሌሉት የእንግሊዘኛ ቃል ታውቃለህ? ረጅሙ የእንግሊዘኛ ቃል ጠቅላላ እውቀትም ነው ይሄ። ይለፈኝ በቃ ይለፋ አይደል? ኦኬ እሺ፣ ቴንክ ዩ ቬሪ ማች እናመሰግናለን። እሺ ወንድማችን ከተጠየቁት 5 ጥያቄዎች ውስጥ ስንቱን እንደመለሰ የምናየው ይሆናል። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራሉ ብዬ ጠይቄው ወንድማችን በኢትዮጵያም በኬንያም በመሃልም ብሎኛል። ግን ወንድማችን በህይወት የተረፉት ሲጀመር ይቀበራሉ ወይ ነው። አመጣለህ አይደል? ተሸውዳል። ሰላም ወንድሜ። ሰላም። 5 ጥያቄዎችን እየጠየኩ ነበር። በጣም ቀላል የሆኑ ጥያቄዎችን 4 ጥያቄ ከመለስክ 500 ብር ሸልማለሁ። 5ቱንም ከመለስክ ደግሞ 1000 ብር ሸልም። እሺ ይቻላል። እሺ ጉድ። የመጀመሪያው ጥያቄ እንደዚህ ይላል። አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራል? አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀን ስንት ሳሙና ይሰራል? 10 ብሎ መልሷል። ምናልባት ማስተካከል ከፈለክ እድል ልስጥህ ወይስ ይጽናለህ? 10 ማሽኖች 10 ነው። ግን እስኪ ቆይ በደንብ እንደገና ላንብብልህ። ይኸውልህ አንድ ማሽን በአንድ ቀን አንድ ሳሙና ቢሰራ 10 ማሽኖች በ10 ቀናት በ10 ቀን ነው እኮ። ኦኬ 100 ብሎ መልሷል። እሺ ሁለተኛው ጥያቄ ደግሞ በጣም ቀላል የሆነች የእንግሊዝኛ ጥያቄ ነች። ከሚከተሉት ስህተት የሆነው የቱ ነው ይላል። ኤ ሺ ዶንት ላይክ ኮፊ፣ ቢ ሺ ዶዝንት ላይክ ኮፊ ይላል። ሺ ዶንት ላይክ ኮፊ። እሺ ቬሪ ጉድ። ኤ ሺ ዶንት ላይክ ኮፊ ነው የተሳሳተው ብሎ መልሷል። ወደ ሶስተኛው እንለፍ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢወድቅ በህይወት የተረፉት የት ይቀበራል? ህይወት የተረፈውን አይቀበርም። ጎበዝ በጣም እሺ።